ማዘሯ ደግመሽ ወተት ካገነፈልሽበት መጣሉ ነው አይደል? ልብሽን አተሽዋል መቼስ። ሰው እናቴ ታመጣለች ይችላል። አረ ማዘሯ ምንና ምን ነው የምታገናኘው? እኔ በቀጥለው እየተበጠሰ ስላስቸገረኝ ነው። አዎ እንደሱ መልሽልኝ። ዱላ ላቀብልሽ ትመጪኝ? ሂጂ ግቢ ዜድ ስሚ፣ ለራሴ ጎለብኝ ነው ለልጄም አለብሰው። አብርዬ ምን ነው እቺ ልጅሽን አስታክሽልኝ። ከልጅ አናት ትውረድ። ምን አንቺ ምን አድርገሽ ነው? አረ ምንም ያው እንዲያውም ገዝቼ ለሰው ልጅ። አብርዬ በማርያስ ምን ይቅርታ። ታይ እናትም ልጅም አንድ አይነት። አሁን በይ ያበደርኩሽን ብር አምጪ። እንዴ የገዛው ልጅ ጤፍ እንኳን ተበልቶ አለቀ። እሺ አመጣለሁ። አምጪ። አበሩ ትቀልብልኛለሽ ብለሽ ነው እንዴ ወለሹ? አብርዬ ልጆች ፊት ሄጭ አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይ። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማርያ ከዚህ በኋላ ጓደኝነታችን አብቅቷል። እሺ ነውረኞች ከዛሬ ይለፍ ብቻ ብሬ። ማርዬ መታገስ ነበረብሽ። በእኔ ሲሆን እኮ ታግሻታለሁ። በአንቺ ትመጣለች። እኔንም ቢሆን እኮ ብሯን የጠየቀችው። እሱንስ ቢሆን በስርዓት አትጠይቅም። አይ እንዴት ላደርግ? ብሩ እንዴት አምጥቼ ልከፍል ነው? አይዞሽ ማዘሯ፣ እግዚአብሔር መንገድ አለው። እንኪ የት ነሽ? መጣው። ሰላም እንዴት ነሽ? ሰላም። ስራ አለ? ለትንሽ ተቀደምሽ ተይዟል። እሺ ሰላም ምን ይምጣልህ? እሺ እናትሽ አለች? አወለች። እማ አጅሪት ምን ቀርቶሽ ቤቴ ድረስ መጣሽ? የማየን ብድር ልከፍል ነው የመጣሁት። እናመሰግናለን። ማዘሯ ሰርፕራይዝ! ይሄን ሁሉ ቴታ መጣሽ? ማዘሯ የስራ ተቀጠርኩ። አሁን ዝም ብለሽ መርቂኝ። ተባረኪ ብሩኩኝ። ለቁም ነገር ብቂ። የኔ ውለላ አገኘው ጫላ ሚሳን ብላ በጣም ተወዳጅ ነበር እንዴ? እኔ በቃ ከዓለም አንደኛ እሷ ነበር የምወጣው፣ ግን ጎዳችን። በቃ ተው እውነት ያላደረኩ ነገር የለም። በየሳምንቱ ፓስታ በእንጀራ ለእናት አባት ዘይት ልካለሁ፣ ሽሮ አስፋጫለሁ። ጋብዛት ነበር። አብረን እንኖራለን ብላ በሌለውበት ነው ፍራሼ ይዛ ሄደች። ከዛ በኋላ ሴት ማመን እውነት አይዞህ አታልቅስ፣ በቃ አታልቅስ። እኔ በቃ ከዛ በኋላ ስትሮንግ እኮ አሁን ከእንደገና ጊቭ አፕ ለማድረግ እየሞከርኩ ነው። አሁን እኛ እየሞከርክ ስለሆነ ከዚህ 10,000 ብር እየሞከርክ ስለሆነ 10,000 ብር እውነት በጣም እውነት ትለያለች። በጣም ታንኩ። በቃ አይዞህ። እሺ ሰላም። በቃ አካውንቱን ፎሎ እያደረግሽ አረጋለሁ። ቤተሰብም ያደረጋ። እሺ ሰላም ግባ። ውይ እኔ ቆንጆ የኔ ውለላ አገኘው ጫላ ሚሳን ብላ ስለ ሰሚት ትላላችሁ። መሀል ቦሌ ላይ የተፈጠረውን ነገር ስላልሰማችሁ እኮ 오빤 강남스타일 እንደተፈጠረ ታውቃላችሁ። ሐምሌ 25 እና 26 ስታር ላውንች በደማቅ ሁኔታ ይመረቃል። ስለዚህ ለሁሉ ነገር የተስማማ ላውንች ነው ያለን እና እየመጣችሁ እዛ ላይ ፏፈሽ በሉ። ለጥንዶችም አመች የሆነ ቦታ ነው። እየመጣችሁ ፏ በሉ። ስታር ላውንች አይቀርም። አድራሻችን ደግሞ ቦሌ ትምህርት ቤት ጀርባ ጋር አይቀርም። ስታር ላውንች እኔም እዘዋለሁ። እኔም እንዳይቀር። ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ታዲያ እኔ ፋራ ነኝ እንዴ? አዲስ አበባ ጆሮ ይከብዳል። ያው ምን ይደረግ እስኪ። አንተ ውጭ ሀገር እንዴት ነበር ግን? ውጭ ሀገር እንደምታስበው አይደለም። እንግሊዘኛ መቼም ለምዳል። እንዴት አልከበደህም? እንግሊዘኛ when I was in Dallas ምላስ not only that when I was in Texas big እንደዚህ አይነት እንግሊዘኛ ማኛም እኮ አይከብደንም። እንዴት ነው ታዲያ የሀገራችን ሙዚቃ ምናምን አላፈቀህም? ሙዚቃ ምን ዘንድሮ ምን ሙዚቃ አለ? አንዱም ቆንጆ ሙዚቃ አለና አላሰማ ሙሉ
ተለቋል። ሙሉ በቅርቡ ይለቀቃል። ቻሌንጁ ግን ቲክቶክ ላይ ተጀምሯል። እውነቱን ነው። 5 ሽልማቶችን የያዘው ቻሌንጅ እንደቀጠለ ነው። አካውንቴ ላይ ፒን ያረኩላችሁ 2 ቪዲዮዎች አሉ። በሳውንድ ስር እየገባችሁ መስራት ብቻ ነው የሚጠበቅባችሁ። መልካም እድል። ተማሪዎች ከገንዘብና ከእውቀት የቱን ትመርጣላችሁ? እስኪ አንተኛው። ቲቸር እኔ ገንዘብን ነው መርጠው። ቲሽ የማትረባ እኔ ባንተ ቦታ ቦን ኑሮ እውቀትን ነበር የምመርጠው። ያው ሰው እኮ የሌለውን ነው የሚመርጠው። በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ።